ጋይስ ዲሲፕሊን ስንል ቆይተን እንግዲህ ኤፍኤው ቅጣት ሊያስተላልፍ ነው ማለት ነው። በባለፈው ከአስቶን ቪላ ጋር በነበረው የፕሪሚየር ሊግ ጨዋታ ላይ የቼልሲ ተጫዋቾችና ኮቺንግ ስታፉ ዲሲፕሊናቸውን አልጠበቁም ወይንም ደግሞ ከቴክኒካል ኤሪያቸው ውጪ በዳኞች ላይ በአራተኛው ዳኛ ላይ ባደረጉት ነገር የእንግሊዝ ኤፍኤው ቅጣት ሊያስተላልፍ እንደሆነ መረጃዎች እየወጡ ይገኛሉ። ከላይ በምትመለከቱት መልኩ እንግዲህ መረጃው ወጥቷል። ኤፍኤው ቼልሲ ላይ ቅጣት ሊያስተላልፍ ነው። አሁንም በቀጣይ በሚኖሩን ጨዋታዎች ላይ ዲሲፕሊን የሚባል ነገር ላይ ሊያም ሮዝነር በደንብ አድርጎ ሊሰራበት ይገባል ብዬ አስባለሁ። ማርኮ ኩኩሬላ በባለፈው የሰራው በጣም ሬድክለስ የሆነ ፋውል ነው። እንደዚህ አይነት ነገሮች ሜዳ ላይ የሚፈጠሩ ሰጣ ገባዎች ተጫዋቾችን አሰልጣኙ ማረጋጋት አለበት ብዬ አስባለሁ። እስቲ ምን የምትሉት ነገር አለ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይሄንን ቤት ፎሎ ካላደረጋችሁ የፕላስ ምልክቷን ተጭናችሁ ቤተሰቡ ነው። ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ኮፒ ሊንክ በጣም ያስፈልገኛል። ብሉስ ፋሚሊ የኔ ፎሎወሮች የሆናችሁ በደንብ አድርጋችሁ ኮፒ ሊንክ አድርጉ። አካውንቴን ቡዳ በልቶታል አልኳችሁ እኮ። ይመቻችሁ።